ጥሩ ታዲያ ምግብ ቢሃ እዝራ የእጁ አምጣ። ወይ እኔ አልበላም። ምግብማ ትበያለሽ። እኔ ይቅርብኝ፣ አሁን በላው። አረ ትንሽ እንኳን መቅመስ አለብሽ። በእውነት ይቅርብኝ፣ ትንሽ እንኳን ትንሽ። እኔ ማርም አልስም በእውነት አልኩሽ እኮ። እሺ ቡና አንድ ሲኒ እንኳን ጠጪ። አረ እኔ ቤት ጠጥቼ ነው የመጣሁት። ትንሽ አንድ ሲኒ ነው የምጠጪው። ተነሳ እዝራ ቅረር። እኔ አልጠጣም በእውነት ስልሽ። እሺ ለስላሳ ትጠጫለሽ። እዝራ አምጣላት። ወይ ጣፋጭ። አረ እኔ ጣፋጭ አልወድም። ታዲያ የማይጣፍጥም አለ እኮ። አልፈልግም እኔ። ጣፋጩንም ቢሆን ጨው አድርገንበት ማምጣት ይቻላል። ችግር የለውም አልፈልግም። ያቺ የምትወጃትን እስሽ አልኮል የሌላት መጠጥ። ወይ እሷ እኮ ደስ ትላለች እኮ። ሂድ አምጣላት። ተይው ይቅርብኝ። ግባ ማዘር ወዶታለሁ። እማዬ በቃ ስራ የለም ማለት ወጥቻለሁ። እኔ እኮ ነግሬሻለሁ የምትሆን ሰው አይደለችም። አረ ጭራቅ ነች ጭራቅ። እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትናንትና 70 ብር ነው የገዛሁት። አረ እባክሽ። አረ እንደዛ የተመሸጥም። አዎ ግን ቆይ አይደል እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? ያሁን ገበያ አልነበርኩ እንዴ? እኔ አላቅም። እሺ ቲማቲም ገዝተሃል? አዎ። ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር ነው የገዛሁት። የእውነትሽን ነው? 20 ብር? አዎ። አንተ ውሻ ብሬን አስበልተህ ይመጣ። አረ እማዬ በእውነት ሙሉ ገበያው ቢዞር እንደዛ የሚሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላኩ? ምስር ስንት ገዛሽ? ምስር 350 ብር ነው። ወየው ጉዴ! በቅርቡ ትደህያለሽ። በቃ እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንዴ የሚሸጠው? አንተ ውሻ ተይ በቀሉ ተረጋጊ። ምንድን ነው የምንረጋጋው? ብሬን የትንበትኖ እኮ ነው የመጣው። እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል? በዛ ዋጋ ሸጠውለትም ላይሆን ይችላል። ማለት እንዴ ልጆች እኮ ከባድ ናቸው። 5 ብር የገዙትን ዕቃ 150 ብር ነው የሚሉት። ምንድን ነው? ሌብነት ጀመርክ? ምን ማለት? እማዬ ሰላም ነው ማዘር? ታክሲ ሰፈር የአጥርነሽ ልጅ ነኝ። እሺ ልጄ ምን ነበር? እማዬ ትልቁ ብረት ድስቴን ስጭኝ፣ እንግዳ እየመጣ። ውይ ሞት ይሳኛል። ሰጠዋትም ለካ። ተቀመጪ ልጄ አመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት የሁሉ ጊዜ ውበት አላየሁትም? የእውነቴን እኮ ነው። ይገርምሻል፣ እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝም? የምር አላውቅኝም። ችግር የለውም፣ ካሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ። እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው። እስካጥቦ ትንሽ ጠብቅኝ። እሺ ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ ይመስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለሁ እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት አለው? በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነዋ። አረ እማዬ፣ ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። እማዬ ውይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወዳለች። አንተ እዝራ ምንድን ነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህም ሂድን ከወሰድ ግማታ። የኔ አይደለም። አረ ማዘር ቶሎ ጠቡልኝና ልሂድ። እዝራ ምን ሆነ ነው የምታለቅሰው? አረ እኔ አላለቅስኩም። አይዞህ፣ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው? አባዬ እኔ አላለቀስኩም። አይደለም ንገረኝ፣ አሁንም ፖፖ ስለምትጠቀም ነው? አባዬ አላለቀስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? በስመ አብ ምን አልችልም ከዚህ በላይ። ዛሬ ደግሞ እንዴት ነው የደከመኝ። እራት እንዴት እንደምሰራ ራሱ እንጃ። ለምን እኔ አልሰራውም? አንቺ እስኪ አርፈሽ ተቀመጪ ቀልደኛ። የምሬን እኮ ነው። እንደውም ዛሬ እኔ ሽክን ያለች ምስር ወጥ ሰርቼ ማበላችሁ። የምርሽን ነው እንዴ? እማዬ ተናገራት እንጂ። አንቺ አይሆንም ራሴ እሰራለሁ። ደግሞ አንቺ አንበጨራረቅሽው ማን ይበላል? እኔ ነኝ የምሰራው አልኩኝ። እኔ ነኝ የምሰራው። በቃ እሺ ካልሽ እንግዲህ። ምን እኔ አልበላም። ይወዛው አትብላህ። ማን ይለምንሃል? አህያ። እማዬ ግን የምርሽን ነው? እስኪ እንግዲህ ፈጣሪ ጠብቀን። ምግቡስ ቁሌቱ አሮብኝ ደፍቼው ሌላ ጣሉ እና ታዲያ አሁን የተቀመጥሽው ድጋሚ እንዲያረ ነው? በጉጉት ስትጠብቁት የነበረው ምግብ ደርሷል። ወይ በጉጉት እንኪ እማዬ። እሺ ለእዝራስ የለም እንዴ? ውይ እኔ በቃኝ በእውነት አሁን በላው። ወደህ ትበላለህ እንካ። ወይኔ ፈጣሪ ሆይ
ዘይት አለው ግን ዝም ብለህ ብላ ካልበላህ አንተው። ወይ ፈጣሪ ባርክሽ እንደው እንኪ ብላው። እጭ ነው እዝራዬ እስኪ አንተ ቅመሰው መጀመሪያ። አረ ችግር የለውም አንቺ ቅመሽው መጀመሪያ። እንዴት ነው? ቆንጆ ሆነት አንቺ እንዲህ ሙያለሽ እንዴ? ወይኔ ታድዬ እዝራስ ምንድነው ጨው? ማለቴ ምንድነው ጨው? ምን ሆነ? በጣም በትክክል የመጠንሽው። ምን ያህል ነበር ያረግሽበት? 7 ማንኪያ። በትንሿ ብረት ድስት አይደል የሰራሽው? አዎ። ዋው አንቺ እንዲህ ጎበዝ ነሽ እንዴ? ያው ምን ታረገዋለሽ? ሰላም ለዚህ ቤት። አባዬ ዛሬ ብታይ እኔ ነኝ ምግብ የሰራሁት። ቆይ ላቅርብልህ። በፈጣሪ ሂጂ አንቺ ወደዛ። ምን ነው በበዛ? ምን ነው? አይ ዛሬ እሱ ሽሮ ፍትፍት ነው የሚበላው። ወጥ ካለ እንጀራ ቦጥ አልበላም እንዴ? ተው ይቅርብህ። ና ልጄ ቆይ ምግብ ላቅርብላችሁ። በእውነት አሁን በልተን የመጣ ነው። አዎ ባይሆን ሌላ ጊዜ። አረ አንድ ጉርሻም ቢሆን ትጎርሳላችሁ። ና እዝራ የእጁ አስጣቸው። እሺ። አይ እሺ ካልሽ እንግዲህ ታጠቡ። እሺ የኔ ልጅ አምጣው፣ እኛ እንታጠባለን። አረ ችግር የለውም ታጠቡ። አይ አምጣው። እሺ ያው ብሉ እንግዲህ። እሺ ነይ አንቺ ምን ብላ። እሺ መጣው። እንዴ ምን ሆነሻል? የእውነት መጣው። ጀምሩ። እሺ ጎረምሳው ና ተቀላቀለን። ና እንጂ አይ አሁን በላው እኔ። ታዲያ ጎረምሳ አይደለህ እንዴ? እኔ ራሱ ባንተ እድሜ 10 ጊዜ አልነበር እንዴ የምበላው? ይሻላል። አይ ይቅርብኝ፣ በሆነ ጥግብን ያልኩት። ውሃ ላምጣላችሁ እኔ። ውሃ ያዙ። እሺ በቃ አሁን ተቀመጪ። እሺ ጀምሩ። እኔ መጣው። በቃ እሺ እየበላን እንጠብቃት። እሺ እንዴት ነው ጨዋለሁ? አዎ አለው። ነይ አንቺ ተቀመጪ። መጣው። እሺ ብሉ እናንተ። ቤቢ አንድ ጉርሻ እንኳን አጎርስም ወይ? በእውነት በጣም ጥጋብ ላይ ነኝ። ከዚህ በኋላ ራሱ ለብዙ ጊዜ የምበላ አይመስለኝም። እንጀራ አነሰ እንዴ ልጨምር? ኧረ አላነሰም። ነይ አንቺ ተቀመጪ ብቻ። እሺ አንዴ መጣው። ወጥ አነሰ እንዴ ልጨምር? አላነሰም። ነይ በቃ። ሚጥሚጣ ላርግላችሁ ከጎን። አንፈልግም። አንቺ ብቻ ነይ። ዳጣስ ትንሽ ላርግላችሁ። አንፈልግም። ነይ። በርበሬስ? አንፈልግም። እሺ እርድ ላርግላችሁ። አንፈልግም። በቃ ለስላሳ ላምጣላችሁ። አቦ ከበላሽ ቢ ወይኔ ልብላበት። እማዬ እኔ አይደለም ሆነ ወሮት ሆዴ ነው ወሮ እንካ ታለ ለሆዴ። ዛሬ ደግሞ ሰው የማይመጣ እንዴ? እዛው እኮ ፍራሹ ላይ ብንሆን ይሻለናል። ሙሉም ሞልተውት እያየሻችሁ አይደል እንዴ? እስቲ ጠጋ በሉልን፣ እኛም እንደለቀስተኛ ፍራሽ ላይ እንተኛ። ሞልቷል፣ ቦታ የለም። ወይ እንደ ወንዶቹ ካርታ እንጫወት እንዴ? ሳይሻል አይቀርም። ድብርት እኮ ሊገለን ነው። ስሙ በቀሉ እየመጣች ነው። አረ እባክሽ። አዎ ደርሳለች። በቀሉ 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 በቃ ይበቃል። እንዴት ናችሁ? አሬ ወንድም ያው ራሱ የለ ድብርቱ ራሱ ምን ነው? እኔ እያለሁ ዛሬ ህልም አላየሽም? እስኪ ንገሪኝ። ኧረ አጋጣሚሽን ንገሪኝ። መቼም ያንቺ አጋጣሚ አያልቅም። አጋጣሚ ስትሉ አቶ አሸብር ግን ምን ሆኖ ነው? ምን ሆነ እንዴ? ልክ እንደ ድሮ ካልጎነተልኩሽ ብሎ ተይ እንጂ። ይኸው አንዴ ፈገግ አልኩለት እየተሽኮረመመ እንደ እብድ ትሻጥሻውን አይደላችሁም? መቼም እኔ ውበትና ፈገግታዬን የምታውቁት ነው። አይ በቀሉ የቤቴን ካርታ ካልሰጠሁሽ ሲልማ ይሄ ሰውዬ እንደውም ልቡን ብቻ አይደለም አይምሮንም ነው የወሰድኩት አልኩኝ። የእውነት ግን እንደዛ አለሽ? ሙት ስልሽ ጭራሽ ባለቤቴን እፈታለሽ አለው ብሎኝ ይርፍ። ሰው መጣ። ወይኔ